ምናባችሁ ውስጥ ይህን ስዕል ሳሉ። የሙቀት መጠኑ ከዜሮ በታች 40 ዲግሪ ወርዷል። የሚነፍሰው አየር ቆዳን እንደ ቢላዋ ይቆርጣል። በዚህ ቅዝቃዜ ውስጥ የፈሰሰ ውሃ መሬት ሳይነካ በረዶ ይሆናል። እንኳን ወደ ሰሜን አሜሪካ ዕንቁ ወደ ካናዳ በሰላም መጣችሁ። ካናዳ ለብዙዎቻችን የሰላም፣ የዲሞክራሲና የቆንጆ ከተሞች ተምሳሌት ነች። ግን ከዚህ በስተጀርባ ዓለም የማያውቃቸው ብዙ ምስጢሮች አሉ። አተነፋፈሳችሁ በአየር ላይ ተቀጥቅጦ በረዶ ሲሆን አስባችሁ ታውቃላችሁ? ቆዳችሁ ከቅዝቃዜው የተነሳ በ5 ደቂቃ ውስጥ ሊሞት የሚችልበትስ ቦታ። እንኳን ወደ ሰሜን አሜሪካዋ ግዙፍ ሀገር ካናዳ በሰላም መጣችሁ። ለብዙዎች ኔጌቲቭ 40 ዲግሪ ማለት የህልውና አደጋ ነው። ለካናዳውያን ግን ይህ ተራ ቀን ነው። በካናዳ ቅዝቃዜን ለመቋቋም የመጀመሪያው ምስጢር ንብርብር ወይም ሌየሪንግ ነው። አንድ ትልቅ ጃኬት ብቻ አይበቃም። የሰውነት ሙቀትን ለመጠበቅ ቢያንስ 3 የተለያዩ ንብርብሮች ያስፈልጋሉ። ነገር ግን ጉዳዩ ከልብስም በላይ ነው። መኪናችሁን ውጪ ካቆማችሁት ጠዋት ላይ ይነሳ ይችላል። ለዚህ ነው ካናዳውያን ለመኪኖቻቸው ብሎክ ሂተር የሚባል የኤሌክትሪክ ማሞቂያን የሚጠቀሙት። መኪናው እንደ ስልክ በኤሌክትሪክ ሰክተው ያሳድሩታል፣ ሞተሩ እንዳይቀዘቅዝ። ቅዝቃዜው በጣም ሲበረታ ካናዳውያን አንድ አስገራሚ መፍትሄ አላቸው። ወደ መሬት ውስጥ መግባት። እንደ ቶሮንቶና ሞንትሪያል ባሉ ከተሞች ከመሬት በታች በኪሎሜትሮች የሚቆጠሩ መንገዶች አሉ። ይህ አንደርግራውንድ ሲቲ ይባላል። በሺዎች የሚቆጠሩ ሰዎች የውጭውን ቅዝቃዜ ሳይነኩ ለሳምንታት መኖር ይችላሉ። እዚህ ውስጥ የገበያ ማዕከላት፣ ባቡር ጣቢያዎች፣ ምግብ ቤቶችና ቢሮዎች አሉ። ውጪ ኔጌቲቭ 30 ዲግሪ ሲሆን ከመሬት በታች ሰዎች በቲሸርት ሲንቀሳቀሱ ታያላችሁ። ይህ የሰው ልጅ ተፈጥሮን ለማሸነፍ የገነባው አስደናቂ የሥነ ሕንፃ ጥበብ ነው። ካናዳውያን በረዶን አይፈሩትም፣ ይልቁንም ያከብሩታል። ዓለም አቀፍ የበረዶ ላይ ፌስቲቫሎች ይካሄዳሉ። ለምሳሌ በኦታዊ የሚገኙ ሪዮ ካናል በክረምት ወቅት ወደ ዓለማችን ረጅሙ የተፈጥሮ የበረዶ መንሸራተቻነት ይቀየራል። ልጆች ወደ ትምህርት ቤት ከመሄዳቸው በፊት በበረዶ ላይ ሆኪ ይጫወታሉ። ይህ አኗኗር በረዶውን እንደ ጠላት ሳይሆን እንደ ጓደኛ የማየት የሥነ ልቦና ጥንካሬን ይጠይቃል። ስለ ስርቆትና ዝርፊያ ስናስብ ወደ አእምሯችን የሚመጣው ወርቅ፣ አልማዝ ወይም ባንክ ሊሆን ይችላል። ነገር ግን በካናዳ ታሪክ ውስጥ የተፈጸመው ትልቁ ዝርፊያ ከነዚህ ሁሉ የተለየ ነበር። የተዘረፈው ነገር የሚበላ ሲሆን ዋጋው ግን በሚሊዮን የሚቆጠሩ ዶላሮችን ያወጣል። ዛሬ ታላቁ የሜፕል ሲረፕ ዝርፊያ በመባል የሚታወቀውንና ዓለምን ያስገረመውን ወንጀል እንመረምራለን። ታሪኩ የሚጀምረው በ2011 እና 2012 መካከል በኪውቤክ ካናዳ ነው። ካናዳ የዓለማችንን 70% የሜፕል ሲረፕ ታመርታለች። ይህ ምርት ለካናዳውያን እንደ ፈሳሽ ወርቅ ነው። ሌቦቹ በጣም ብልሆች ነበሩ። በኪውቤክ የሚገኘውን የስትራቴጂክ ክምችት መቀመጫ የሆነውን መጋዘን ተከራዩ። ከዛም ለወራት ያህል በሺዎች የሚቆጠሩ የሜፕል ሲረፕ በርሜሎችን በውሃ እየቀየሩ በድብቅ አወጡ። ይህ ዝርፊያ የታወቀው ዘግይቶ በኦዲት ወቅት ነበር። አንድ ሰራተኛ በድንገት በርሜሎቹን ሲገፋቸው ባዶ መሆናቸውን አወቀ። በጠቅላላው
3000 ቶን የሚመዝን ሲረፕ ተሰርቆ ነበር። የገንዘብ መጠኑም 18.7 ሚሊዮን የካናዳ ዶላር ይገመታል። ይህ በታሪክ ውስጥ በምግብ ምርት ላይ ከተፈጸሙ ትልልቅ ዝርፊያዎች አንዱ ነው። ከወንጀል ታሪኮች ወጣ ብለን ወደ ሰማይ እንመልከት። ካናዳ የዓለማችንን እጅግ አስማታዊ ትዕይንት የምታዩበት የሰሜኑ ክፍል አለ። አውሮራ ቦሪሊስ። ጥንታዊ ጎሳዎች እነዚህን ብርሃን የሟች ነፍሳት ጨዋታ እንደሆነ ያምኑ ነበር። ሳይንሱ ግን ከፀሐይ የሚመጡ ጥቃቅን ቅንጣቶች ከምድር መገንጢሳዊ መስክ ጋር ሲጋጩ የሚፈጠር ብርሃን እንደሆነ ይነግረናል። ነገር ግን በሰሜናዊቷ ካናዳ ቆመው ሲመለከቱት ከሳይንስ ይልቅ ተአምር ይመስላል። ወደ ደቡብ ስንወርድ ደግሞ ሌላ አስደንጋጭ ምስጢር እናገኛለን። በማኒቶባ ግዛት የሚገኘው ናርሲሰስ ኔክ ዴንስ በዓለማችን ትልቁ የእባቦች ክምችት የሚገኝበት ቦታ ነው። በየዓመቱ በጸደይ ወቅት በ10,000 የሚቆጠሩ የጋርተር እባቦች ከክረምት እንቅልፋቸው ይነቃሉ። መሬቱ በሙሉ በእባቦች የተሸፈነ ይመስላል። ለብዙዎች አስፈሪ ቢሆንም ለተፈጥሮ አፍቃሪዎች ግን ካናዳ ምን ያህል የተለያየ ሕይወት እንዳላት የሚያሳይ ትልቅ ምስክር ነው። ቶሮንቶ የካናዳ ኢኮኖሚ ሞተር ነች። ይህች ከተማ ከግማሽ በላይ ነዋሪዎቿ ከካናዳ ውጭ የተወለዱ መሆናቸው የዓለም መንደር ያሰኛታል። እዚህ ከተማ ውስጥ የሥራ ዕድል የለም የሚባል ነገር የለም። በተለይ በቴክኖሎጂ፣ በፋይናንስና በጤናው ዘርፍ ለሚመጡ ስደተኞች ትልቅ በር ትከፍታለች። የከተማዋ መለያ የሆነው ሲኤን ታወር ደግሞ አንድ የታሪክ አሻራ ነው። ለ32 ዓመታት ያህል በዓለም ላይ ረጅሙ ሕንፃ ሆኖ የቆየው ይህ ግንብ ዛሬም ድረስ የከተማዋን ድምቀት በሰማይ ላይ ያሳያል። አሁን ደግሞ ወደ ምዕራብ እንሂድ። ቫንኮቨር በዓለም ላይ በጣም ውድ ከሚባሉ ከተሞች አንዷ ብትሆንም ውበቷ ግን ዋጋ የማይታመንለት ነው። በአንድ ቀን ውስጥ ተራራ ላይ ወጥተው በረዶ መቃኘት፣ ከሰዓት በኋላ ደግሞ ባህር ዳርቻ ላይ ዘና ማለት የሚችሉባት ብቸኛ ከተማ ነች። ቫንኮቨር ሰሜናዊ ሆሊውድ ትባላለች። ብዙዎቹ የሆሊውድ ፊልሞች የሚቀረጹት እዚህ ነው። ለጥበብ ሰዎች፣ ለቴክኖሎጂ ባለሙያዎች ቫንኮቨር የሕልም ሀገር ነች። በመጨረሻም ወደ ኪውቤክ ግዛት እንገባለን። ሞንትሪያል። ይህች ከተማ ከፓሪስ ቀጥሎ በዓለም ላይ ሁለተኛዋ ትልቋ የፈረንሳይ ተናጋሪ ከተማ ነች። እዚህ ከተማ ውስጥ የፈረንሳይና የእንግሊዝ ባህል ተቀላቅሎ ታገኙታላችሁ። ከቶሮንቶ በተለይ የቤት ኪራይና የኑሮ ውድነት እዚህ ጋር በመጠኑ ዝቅ ይላል። በዓመት ውስጥ ከ100 በላይ ሙዚቃና የኪነ ጥበብ ፌስቲቫሎችን የምታስተናግደው ሞንትሪያል ለወጣቶችና ለተማሪዎች ተመራጭ ናት። ቶሮንቶ በስራ ዕድሏ፣ ቫንኮቨር በተፈጥሮ ውበቷ፣ ሞንትሪያል ደግሞ በባህሏ ይማርካሉ። ካናዳ በበረዶ ብቻ ሳይሆን በእነዚህ የከተሞች ድምቀት የምትታወቅ አገር ነች። ካናዳ ዛሬ በካርታ ላይ የምናውቃት ሀገር ከመሆኗ በሺዎች ከሚቆጠሩ ዓመታት በፊት ይህች ምድር እጅግ የበለጸገ ስልጣኔ፣ ቋንቋና ጥበብ ባለቤት ነበረች። ከረጅም ክረምት ጋር የታገሉ፣ ተፈጥሮን እንደ አምላክ ያከበሩና በበረዶ ግዛት ውስጥ ድንቅ ጥበብን ያገነቡ ሕዝቦች መኖሪያ። ወደ ሰሜኑ ዋልታ እንሂድ። በዓለም ላይ ካሉ አስቸጋሪ የአየር ንብረቶች አንዱ በሆነው የአርክቲክ ቅዝቃዜ ውስጥ ኢኑዮቶች ለዘመናት ኖረዋል። የእነሱ መኖር ለሰው ልጅ ብልሃት ትልቅ ምስክር ነው። ኢግሎ መገንባት ዝም ብሎ በረዶ መደርደር አይደለም። እሱ የራሱ ሆነ የኢንጂነሪንግ ጥበብ አለው። ከውስጡ ያለው ሙቀት እንዳይወጣና ንፋስ እንዳይገባ ተደርጎ የሚሰራው ይህ ቤት በ0 ዲግሪ ቅዝቃዜ ውስጥም ሙቀት መስጠት ይችላል።
እንዲሁም ማዕድን ላይ ያላቸው ብቃት ከአሳ ነባሪ እስከ ነጭ ድብ ድረስ ያላቸው ተፈጥሯዊ ግንኙነት የሚገርም ነው። በካናዳ ምዕራባዊ ጠረፍ ያሉ ጎሳዎች ደግሞ በጥበባቸው ይታወቃሉ። ቶተም ፖልስ ዝም ብለው የእንጨት ቅርጾች አይደሉም። እያንዳንዱ የተቀረጸ እንስሳ ወይም ሰው የቤተሰብ ታሪክን፣ ክብርን ወይም የታሪክ ክስተትን የሚተርክ የታሪክ መጽሐፍ ነው። እነዚህ ህዝቦች ተፈጥሮን አይበዘብዙም። ይልቁንም ለምድር የምንሰጠው ነገር ለ7 ትውልድ የሚተርፍ መሆን አለበት ብለው ያምናሉ። ይህ አመለካከት ዛሬ ለዓለማችን የአካባቢ ጥበቃ ትልቅ ትምህርት ነው። ታሪክ ሁልጊዜ አልጋ በአልጋ አይደለም። እነዚህ ጎሳዎች የአውሮፓውያን ሰፋሪዎች ሲመጡ ቋንቋቸውንና ባህላቸውን እንዲረሱ ብዙ ተጽዕኖ ደርሶባቸዋል። ነገር ግን ዛሬ አዲስ ንቅናቄ ተጀምሯል። ወጣቱ ትውልድ የጥንቶቹን ቋንቋዎች እየተማረ ጥንታዊ ጭፈራዎችንና የአደን ጥበቦችን እያነቃቀ ይገኛል። ዛሬ በካናዳ ፓርላማዎች ውስጥ ሳይቀር የነባር ጎሳዎች ተወካዮች የራሳቸውን መብትና መሬት ለማስከበር በቁርጠኝነት ይሰራሉ። ዓለም ላይ ካሉ ሀገራት ሁሉ በተፈጥሮ የታደለች ሀገር የትኛዋ ናት ቢባል ካናዳ ግንባር ቀደም ተጠቃሽ ናት። ከሰማይ የሚወርዱ ግዙፍ ፏፏቴዎች፣ ከሰማይ ሰማይ የሚፎካከሩ ሐይቆችና በበረዶ መካከል የሚኖሩ ብርቅዬ የዱር እንስሳት መኖሪያ። ጉዟችንን የምንጀምረው በዓለም ላይ በጣም ዝነኛ በሆነው ፏፏቴ ነው። ኒያግራ በየሰከንዱ ከ3000 ቶን በላይ ውሃ በከፍተኛ ያህል ቁልቁል ይወርዳል። ይህ ፏፏቴ ውበት ብቻ ሳይሆን ለካናዳና ለአሜሪካ ትልቅ የኤሌክትሪክ ምንጭ ነው። በፏፏቴ አቅራቢያ ቆመው ድምፁን ሲሰሙ የተፈጥሮን ታላቅነት ይረዳሉ። በተለይ በክረምት ወቅት ፏፏቴው በከፊል በረዶ ሲሆን የሚፈጥረው ገጽታ ከመሬት የተገኘ ሳይሆን ሌላ ዓለም ላይ ይመስላል። ካናዳ በዓለም አንደኛ የሆነ የሐይቆች ብዛት አላት፣ ከ2 ሚሊዮን በላይ። ከነዚህ መካከል ደግሞ ባንፍ ናሽናል ፓርክ ውስጥ የሚገኙ ሐይቆች በውበታቸው ወደር የላቸውም። ለምንድን ነው ውሃቸው እንዲህ ሰማያዊ የሆነው? ምክንያቱ ከተራሮቹ በረዶ ጋር የሚወርዱ ጥቃቅን የድንጋይ ቅንጣቶች ፀሐይን ስለሚያንጸባርቁ ነው። እዚህ ቦታ ላይ መቆም አይምሮን የሚያሳርፍ ለሰላም የተፈጠረ ስፍራ ነው። አሁን ደግሞ ወደ ሰሜን ወደ የዓለም የነጭ ድቦች ዋና ከተማ ቸርችል ማኒቶባ እንሂድ። ይህች ከተማ ሰዎችና ነጭ ድቦች በሰላም አብረው የሚኖሩባት ብቸኛ ስፍራ ናት። በየዓመቱ በመቶዎች የሚቆጠሩ ነጭ ድቦች በከተማው አቅራቢያ ያልፋሉ። ካናዳውያን እነዚህን እንስሳት ለመጠበቅ የሚያደርጉት ጥረትና የተፈጥሮን ሚዛን የመጠበቅ ጥበባቸው እጅግ የሚደንቅ ነው። ከነጭ ድቦች በተጨማሪ በባህር ውስጥ የሚዘፍኑትን ቢሉጋ ዌልስ ማየት የተለመደ ነው። እንግዲህ ካናዳ ማለት ይህች ነች። ከኔጌቲቭ 40 ዲግሪ ቅዝቃዜ ጋር በፍቅር የሚኖሩ ሰዎች፣ ከመሬት በታች የተገነቡ ግዙፍ ከተሞችና በዓለም ላይ ተወዳዳሪ የሌለው የተፈጥሮ በረከት። ይህች ሀገር ዝም ብሎ ካርታ ላይ ያለ ስም ሳይሆን የሰው ልጅ ተፈጥሮ ተላምዶ እንዴት በስኬት መኖር እንደሚችል የሚያሳይ ትልቅ ምስክር ነች። ለዛሬ ይዤላችሁ የቀረብኩትና ካናዳን የቃኘንበት ቪዲዮ ይህንን ይመስል ነበር። ሐሳብ አስተያየታችሁን በኮሜንት አሳውቁኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ